አንተ እኮ አትፈልግም ውድቀቴን
ከጭንቀት መውጣት የተሻለ ነገር አስበኝ መከራው የበዛ ነገ መልካም ቀን በዚህ ቆማለሁ ፈተና ቢበዛብኝ የሐዘኔ ማብቂያው ምልክት አምላክ ባንተ ታሪክ ይሆናል የደስታ ቀን ለእኛ ቢመጣ አንተ አትሳሳትም በሥራ ፍጹምና መልካም አባት እስከሚሆን ድረስ ተራዬ እጠብቅሃለሁ የተሻለ ነገር አስበኝ የሚበለው ፈተና የበዛ ነገር መልካም ቀን አለ በዚህ አምናለሁ። የራሷ ዝማሬ ነው የዘመረችው። አንዳንዴ ሁላችንን በሕይወት ያስተምረን የለ ክፉ አይደለም እኮ እግዚአብሔር ለዘላለም መንግስት መጠራቸው። ሁሉም ሰው አይሞትም፣ ይሞታል። አውሬ የበላው ገደል የወደቀ ጨለማ ውስጥ የገባ ስንቱ አለ። እንዲህ በክብር በንስሐ ተጠርቶ መሄድ ደግሞ የዘላለም ክብር አለው። እሺ እግዚአብሔር ምንድን ያለው? አባት እንደሌላችሁ ልጆች አልተዋችሁም አላለንም ክርስቶስ? እናምናለን፣ እሱ አይተውም። ስለዚህ ማን ያውቃል? እሳቸው ደግሞ በዚህ ዓለም ላይ ዓለም የጣለባቸው በሽታ ክፉ ስለነበረ ክርስቶስ ማንም ሰማዕት ማንም ጻድቃን በዚህ ዓለም ያሉ በዚህ ዓለም ተገብተው ወይን ቤት ገብተው ታስረው ታመው ነው የሞቱት። የቅዱሳኑን በረከት ነው እሳቸው ያገኙት። ስለዚህ የዚህ ዓለም ሽልማት ኃላፊ ነው፣ የወዲያኛው ክብር ደግሞ ዘላለማዊ ነው። ልክ አይደለም? ስለዚህ በሕይወት አስተምሮናል። እግዚአብሔር የተመሰገነ ነው። እግዚአብሔር በሥራው ሁሉ ትክክል አይደለም? አናዝንም። እግዚአብሔር አባት እንደሌላቸው ልጆች አይተወንም። ነገር ማን ያውቅ? እግዚአብሔር። ሁላችንም በጸሎት እንነሳ። የአብ ጸጋ የመንፈስ ቅዱስ አንድነት በሁላችን ላይ ይደርብን። ለቤተሰብ መጽናናትን ይስጥልን። የእናታችንን የወለተ ማርያምን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ሀገራችንን የኢትዮጵያን ሰላም ያድርግልን። ሕዝባችንን ሁሉ መድኃኔዓለም ይጠብቅልን። አሜን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን፣ ዛሬም ዘወትርም ለዘላለሙ። ንስሐን የምትቀበል ኃጢአትን የምታስተስሪ ኢየሱስ ክርስቶስ ሆይ የኔንም የሕዝብንም ኃጢአት ታስተስሪ ዘንድ አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም ከዚህ የተሰበሰባችሁ ሁላችሁ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይቅር ይለን ይምረን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንተ ማርያም በማወቅ ባለማወቅ የተሰራውን የማይሰራ ኃጢአት እግዚአብሔር ይፍታ። እሺ፣ ከዚህ በመቀጠል የባዕታ መንደር ጉባኤ አባላት
ሐሙስ ዕለት ቀን 5 ላይ መጽናኛ ፕሮግራም ልክ 11 ሰዓት ተኩል ላይ ስላለ ሁላችሁም ወደ አሳትሎ እዛው ቦታ እንድትገኙ የሚለውን ማሳሰቢያ ኮሚቴዎቹ አቅርበዋል። እንግዲህ የእድር አባላት መጥተው ስርዓቱን መፈጸም ይችላሉ። አገልግሎቱን በዚህ ፈጽመናል። እግዚአብሔር አምላክ ከሁላችን ጋር ይሁንልን። እዚህ እየመጣችሁ ያላችሁ ሰዎች ዕቃውን እያሰባችሁ